የተጠማ ማንም ቢኖር ይምጣና ይጠጣ ብሎ ጌታችን እንደተናገረው ይምጣና ይጠጣ ያለው ቅዱስ ሥጋውን ክቡር ደሙን ነው። የምር ከተጠማን ኃጢአት ካስጠማን ካስጨነቀን ሥጋውን ደሙን መቀበል ያለብን እኛ ነን። ራእይ ምዕራፍ 7 ቁጥር 13-14 ላይ ልብሳቸውን አጥበው በበጉ ደም አነጹ ይላል። ስለዚህ በኃጢአት የቆሸሸ ልብስ የተባለ ሰውነታችን ነው የሚነጻው በበጉ ደም ነው። በሌላ በምንም አይነጻም። በኃጢአት የሚቆሽሸው ይሄ ሰውነታችን በሌላ አይነጻም። ንስሐ መዘጋጃ ነው። ሌላ ሁሉ መዘጋጃ ነው። አስፈላጊ ነው። ግን ያ ኃጢአት ተለጥፎ ወይንም ወደ ውስጥ ገብቶ ተዋህዶ የበከለው እኛነታችን የሚጠራው የሚነጻው የሚቀደሰው ንጹህ የሚሆነው በሥጋውና በደሙ ነው። ስለዚህ ኃጢአተኛ ነኝ የምንል ከሆነ በእውነት የተዘጋጀው ለኛ ነው በእውነት። ስለዚህ ኃጢአተኛ ነኝ የሚለውን እንደው ለአፍ ያክል እንዲያው ከሥጋውና ደሙ ለመራቅ ያክል ለግብር ይውጣ ሳይሆን ከምር ኃጢአተኝነታችንን ካመንን ከሁሉ አስቀድሞ ሥጋውና ደሙ የሚያስፈልገው ለኛ ነው። እውነት አንዳንደኛ እኮ ግን የምንገርምም ነገር አለን በእውነቱ። እኛ በሽተኞቹ እያለን ሕፃናትን ነው የምናቆርበው። ያው እነሱ በራሳቸው ማዘዝ ስለማይችሉ ይሆናል። እነሱም በራሳቸው ማዘዝ ሲችሉ ሲያድጉ እንደኛ ይተውታል። አያችሁ? ምክንያቱም እኛ ካደግን በኋላ ወላጆች ስንቆርብ ካላዩ ሕፃናትም ሲያድጉ የሚኮነው እንደዛ ነው ይመስላችሁ። የማትቆርበው ወላጆች ዝም ብሎ ልጅን ማቅረብ ብቻ በተግባር መጥፎ ትምህርት ነው እያስተማራቸዋቸው ያሉ። ምክንያቱም ዛሬ እነሱ ማዘዝ ስለማይችሉ ታስቆርቧቸዋላችሁ። ሲያድጉ ግን እናንተ ስታድጉ ስለማትቆርቡ እነሱም አይቆርቡ እና የምር መድኃኒቱ የሚያስፈልገን በምር የታመምነው እኛ እያለን ጤነኞቹን ሕፃናትን ቁረቡ እንላለን። ጥሩ ነው ሕፃናትን ቢቆርቡ። ግን ማን ነው ኢመርጀንሲ ላለነው ቅድሚያ የሚሰጠው ወይስ ጊዜ ለሚሰጥ በሽተኛ፣ በቀጠሮ ለሚደርስ በሽተኛ? ደሙ የሚፈስ ሕይወቱ አደጋ ላይ ያለው እያለ የለም ይሄ ይቆይ፣ ሌላው ጤነኛው ቀስ ብሎ የሚደርሰው እሱ ቅድሚያ ይሰጠው እኮ ነው እያልን ያለ ነው። እና የምናደርገው ነገር በእውነቱ ግራ ይገባል። እንዲያው እሱ መቼም ያው ድካማችንን ስለሚያውቅ እሱ እንደሚያደርግ ያደርገን እንጂ የምናደርገው ነገር በእውነቱ በጣም አስቸጋሪ ነው። ከልብ ካዩት በራሳችን ላይ የማፌዝ የመቀለድም አይነት ነገር ያለው ነው የሚመስለው በእውነቱ። ሌላው ሁለተኛ አልበቃሁም የሚል ነው። ከኃጢአተኛ ነኝ ጋር የተገናኘ ነው። ግን ይሄኛው ደግሞ ትንሽ እንደዛኛው እኔ በጣም ኃጢአተኛ ነኝ ባይልም ግን አልበቃሁም እኔ መች በቅቼ ይላል። ሥጋውን ደሙን ለመቀበል እኔ በየት በኩል ኧረ ይላል። እና እንዲህ ያሉ ትትና የሚመስሉ ነገሮች አሉ፣ ግን ውስጣቸው ስንፍና ከዛም ያለፈ የሆኑ ነገሮች አሉ። መቁረብ የሚችሉት የበቁት ናቸው ወይ ቢባል አይደለም ነው። ምክንያቱም ማንም በቅቶ መቁረብ አይችልም። የተወደዳቸው እግዚአብሔር ቤተሰቦች እንኳን እኛ ሰዎች ሥጋ የለበስን እንቅርና መላእክትም እንኳን ሥጋውና ደግሞ ለነሱ የተሰጠ ጸጋ አይደለም እንጂ እንደው መቁረብ ይቁረቡ ቢባል በቅተው መቁረብ አይችሉም። ለመቁረብ ብቁ አይደሉም ማንም ለመቁረብ። ምክንያቱም የምንቀበለው ራሱ ክርስቶስና መለኮት የተዋሃደውን ሥጋ ነው የምንቀበለው። ታዲያ አምላክን ለመቀበል ማን ብቁ ይሆናል? ማንም ብቁ ሊሆን አይችልም። የመላእክትን ያክል ንጽህና ቢኖረን፣ የዮሐንስ መጥምቅን ያክል ንጽህና ቢኖረን፣ 30 ዓመት በምድረ በዳ ብቻውን የኖረ 1000 ዓመት በበረሃ ብቻችንን ስንጋደል ብንኖር አንድ ቀን ለመቁረብ አንችልም። 7 ዓመት ያለ እረፍት የተጋደለ ቅዱስ ጊዮርጊስ አንድ ቀን ለመቁረብ አይችልም። በራሱ ተጋድሎ ብቻ ማንም ሰው በቅቶ ሊቆርብ አይችልም። ሕፃናት የሚቆርቡት በቅተው አይደለም። 70-80 ዓመት የሆናቸው አረጋውያን የሚቆርቡት በቅተው አይደለም። አንዳንድ ያለ ትምህርት የሚደረግ ነገር ብዙ ጊዜ አስቸጋሪ ነው፣ ያለ መረዳት። ወጣቶች ሲቆርቡ ሲያዩ አንዳንድ እናቶቻችን ዛሬ እንኳን እግዚአብሔር ይመስገን በትምህርት ተስተካክሎ ይሆናል ብዬ ተስፋ አደርጋለሁ። ግን ቀደም ሲል እንደዚህ ነበር። አንዳንድ እናቶች ባለማወቅ ወጣቶች ሲቆርቡ ሲያዩ አቤት ደግሞ ይህች ነች የምትቆርብ ወግጅ እያሉ በመቋሚያ ሁሉ የሚያባርሩ ነበሩ። ያው ቀንተው በሚችሉት ነው መቼም ሰው በገባው ልክ፣ ግን ችግር ነው። ሕፃናት የሚቆርቡት በቅተው ነው ማለት ነው። እነማ ሆይ እናቶቻችን አባቶቻችን 70-80 ዓመት የሆናችሁ እናንተ የምትቆርቡት በቅታችሁ ነው። ወጣቱ ያልበቃ እናንተ የበቃችሁ። ከባዱ ክህደትና ድፍረት ይሄ ነው። ሰው 90-100 ዓመት ቢሆነው በቅቶ አይቆርብም። መቼም ቢሆን ሰው በቅቶ አይቆርብም። መቼም ድጋሜም ቢወለድ በቅቶ አይቆርብም። የምንቆርበው በቸርነቱ ብቻ ነው፣ መድኃኒት አድርጎ ስለሰጠን። እሱ ቸር ስለሆነ ሰጠን። ንቅረብ ለመድኃኒተ ሕይወት ወቅድሳተ
በጥበብ እግዚአብሔር ንስሐ ዘውተው በበለነ ጸጋ ቅዳሴ ጊዜ ላይ እንዳለው ጸጋ ሆኖ የተሰጠንን መድኃኒት ሆኖ የተሰጠንን ስጋውና ደሙን በጥበብ እግዚአብሔርን በመፍራት ጥበብ ሆነን እንቅረብ ነው። አዎ እኔ መቼም ቢሆን የበቃው አንተን ለመቀበል የሚችል አይደለሁም ታውቀዋለህ። ግን ደግሞ አንተ ስጋዬን ብሉ ደሜን ጠጡ ብለሃል። አንተ ራስን ሰጥተሃል። ኑ ብሉ ይጠጡ ይብለሃል በቸርነት። ስለዚህ እኔ መቼም ልበቃ እንደማልችል አውቃለሁ። መቼም የሚገባኝ እንዳልሆነ አውቃለሁ። ግን ደግሞ በሽተኛነቴን አምናለሁ። አንተ ደግሞ መድኃኒት ነህ። ስለዚህ ሳትፈርድ መድኃኒቱን ልይ ብሎ አምኖ በትህትና በፈሪሃ እግዚአብሔር ሆኖ መቅረብ ነው እንጂ አልበቃሁም በዚህ የሚል አይነት ስሌት የትም አያደርስም። ጸሎተ ቅዳሴያችን ላይ ወደ መጨረሻው ላይ ዲያቆኑ ነጽር ይላል። ነጽር ማለት ለይታ አስተውለህ ስጥ ማለት ነው። ስጋው ደሙ ድርገት ሆኖ ሊወርድ ሊሰጥ እየተቃረበ ስለሆነ ዲያቆኑ ነጽር አዋጁ የዲያቆን ነው እና አስተውለህ ስጥ ይላል። በዚህ ጊዜ ካህኑ ቅዱሳት ለቅዱሳን ቅዱስ የሆነው ስጋውና ደሙ ለተቀደሱ ለተዘጋጁ ነው ይላል። ታዲያ ማን ነው የተዘጋጀ ነው? ስጋውና ደሙ ቅዱስ የሆነው ስጋውና ደሙ ለማን ነው የሚገባ? ለማን ነው ቅዱስ የሆነ? ማን ነው ስጋውን ደሙን መቀበል የሚችል? በዚህ ጊዜ በተሰጥኦ ምን እንላለን? ዲያቆኑ ነጽር አለ፣ ካህኑ ቅዱሳት ለቅዱሳን አለ። ከዛ ተሰጥኦ ምን የሚል ነው? ቅዱሳት ለቅዱሳን ሲል ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እንላለን። ምን ማለት ነው? ቅዱስ ከእግዚአብሔር ሌላ ማን አለ? ቅዱስ አብ፣ ቅዱስ ወልድ፣ ቅዱስ መንፈስ ቅዱስ ነው። ሌላ እኛማ ቅዱሳን አይደለንም። ስጋውን ደሙን ቅዱስ የሆነውን ለመቀበል እኛ አንችልም ይላል እንላለን፣ እንመሰክራለን ሁላችንም። ታዲያ ምን ይሻላል? ማንም ስጋው ደግሞ እየተዘጋጀ ነው፣ ግን እኛ ለመቀበል ቅዱሳን አይደለን፣ የበቃን አይደለን። እና ምን ይሻላል? ትተነው እንሂድ? ካህኑም ምዕመኑም ትተነው እንሂድ? በቃ አይደለም፣ አያዋጣም። እና ምን ይሻላል? እግዚኦ እንበል። እግዚኦታ ከዛ ቀጥሎ ነው የሚመጣው። እግዚኦ ማረን ክርስቶስ፣ አዎ ማረን። አንተ ወዴት እንሂድ? ምን እንሁን? ታውቀናለህ። መድኃኒት አድርገህ የሰጠኸው ለእኛ ነው በሽተኞች ስለሆን። ስለዚህ ማረን እባክህ ማረን። እግዚኦ ማረን ክርስቶስ። በአብይ ዜማ በንዑስ ዜማ ተመላልሶ 41 ጊዜ የሚባለው ለዚህ ነው። አዎ ካንተ ምሕረት ውጭ ምንም ተስፋ የለንም። ማንም በቅቶ ሊቀርብ አይችልም። በቅቻለሁማ ካለ የመጨረሻው ክህደት ድፍረት እሱ ነው። ስጋውን ደሙን ለመቀበል እኔ ብቁ ነኝ ካለ አይድረስ። እንዲህ ካለው ዲያብሎሳዊ ትዕቢት ይሰውረን። ይሄ የመጨረሻ ክህደት ማለት ይሄ አይድረስ ማለት ይሄ። ቀኖናዬን ፈጽሜያለሁ፣ ሱባኤን ጨርሻለሁ፣ እንደዚህ አድርጌያለሁ፣ ግድ የለም ለመቀበል አሁን እንኳን ካልን በጣም አደገኛው እሱ ነው። መቼም የበቃን አይደለንም። ስለዚህ እግዚኦ ብለን ለምነን ተማጽነን ከዛ በኋላ ደግሞ ጸሎተ ፍትሐት ካህኑ ያደርጋል። አሁንም ዲያቆኑ ከግዚኦታ በኋላ ምን ይላል? ለውስተ ንስሐ ሀለውክሙ አትቱ ርእሰክሙ፣ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ይላል። ያኔ መሬት ላይ እንወድቃለን። ካህኑ ጸሎት ያደርጋል። አምላካችን እግዚአብሔር ሆይ በንስሐ ውስጥ ወዳሉት ወገኖች ተመልከት፣ እንደ ይቅርታህን ብዛት ይቅር በላቸው፣ እንደ ቸርነትን ብዛት በደላቸውን አጥፋላቸው፣ ከክፉ ነገርም ሁሉ ጠብቃቸው፣ ሰውራቸው፣ የቀደመ ስራቸውን ይቅር ብለህ በሰላም ነፍሳቸውን አድን፣ ከቅድስት ቤተክርስቲያንህ አንድ አድርጋቸው እያለ ይጸለያል። ይህ ጸሎት ይፈጸምልን ይደረግልን። ስለዚህ ይህ ሁሉ የተዘጋጀው እኛ መቼም ልንበቃ ስለማንችል የእኛን ድካም ሸፍኖ እግዚአብሔር በምሕረቱ እንዲቀበለን የተዘጋጀውን ስጋና ደም በምሕረቱ ተቀብለን ሕይወት መድኃኒት እንዲሆንልን። ስለዚህ አልበቃሁም የሚለው በጣም በውስጡ መልካም የሚመስል ግን በጣም አደገኛ ስህተት ነው። የተወደዳቸው እግዚአብሔር ቤተሰቦች እንዲሁ የእግዚአብሔርን ቃል መማር 1000 ጊዜ ወርቅ ነው እና የተማረ ሰው መልካም ከሚመስሉ ግን ዲያብሎሳዊ ከሆኑ ሀሳቦች እንኳን ራሱን ይጠብቃል። ግን ብዙ ጊዜ ከእግዚአብሔር ያለው ትህትና በሚመስሉ መልካም መንፈሳዊ በሚመስሉ ነገሮች ነው ራሱን እያታለለ የሚኖረው። አሁን ጥሩ ይመስላል አልበቃሁም ሲል። እንደውም አንዳንድ ሰዎች እኮ በሚቆርቡት ላይ በውስጣቸው ይሳለቃሉ። አቤት እኒህ ደፋሮች ይላሉ። እነሱ ባለመቅረባቸው ትሑታን ሆነው። በጣም እኮ እውነቱ እንዴት ያለ እኮ አይድረስ እኮ ነገር ነው። ስለዚህ አልበቃሁም የሚለው ተገቢ አይደለም። ለሕይወቴ